የምሬን ነው የምላችሁ ይሄን ዜና ከሰማሁ በኋላ በጣም ነበር የደነገጥኩት። ምክንያቱም ሞኒታይዝ አልሆነም የኔ ቻናል። ስለዚህ በጣም ከባድ የሆነ ነገር ነው ወደፊት የሚጠብቀን በፍጥነት ሞኒታይዝ ማናረግ ከሆነ ቻናላችንን። ስለዚህ ምንድነው የተፈጠረው ከፌብሩዋሪ 1 ጀምሮ ማለት ከ2027 ጀምሮ ሞኒታይዝ ለማስደረግ አንድን ቻናል 4000 ዋች አወር የነበረው ወደ 8000 ዋች አወር ተቀይሯል። የሰብስክራይብ ቁጥር ሞኒታይዝ ለማስደረግ እዚያው 1000 እንደነበረ ነው። ሌላው አዲስ ደግሞ አፕዴት የተደረገው ነገር ምንድነው? ቀጥታ በፊት ላይ እኛ ስንሰማው የነበረው ይሄ ማለት ለምሳሌ ሾርት ላይ በሾርት ፎርም ቪዲዮ ዩቱብ ላይ ሞኒታይዝ ለመደረግ በ90 ቀን ውስጥ 10 ሚሊዮን ቪው ነበር የሚያስፈልገን። አሁን ያ ወደ 20 ሚሊዮን ቪው አድጓል ማለት ነው። ትንሽ ቻሌንጂንግ የሚመስሉ ነገሮች በጣም አሉ። ግን አዲስ ነገር ካለ እነግራችኋለሁ። ፒስ አውት።